አንተ የ60 ሚሊዮን የከበረ ህዝብ አንደበት አንተ መስዋዕት ሆነ ለወገኖች እንደ ሻማ ያበራህ ጀግና የጨለንቁንና የብሾፍቱን ግፍ ተናግረ የታገልክ በማይክ ብቻ በድፍረት ታንክ ፊት ቆመ የተጋፈጥክ የወንዶች ወንድ ነፍስ በሰላም ትረፍልኝ። የነ በከር ዋሬ የነ ነዲ ገመዳ የነ ማሙ መዘምር የነ ኦሊቃ ድንግል የነ ኃይሌ ፊዳ የነ ኤቢሳ አዱኛ የነ ዋቆ ጉቱ የነ ሀጂ አደም ሳዶ የነ ታደሰ ብሩ አምላክ ነፍስን በገነት ያኑራት። አቲ ኦሮሞ ፍቃሊድ እንግዲህ የጀግናና ሐውልት ያየህ ስትማር አንተም ጀግና ለመሆን ወጥረት ትማራለህ። እኔም የሱን ዓላማ ለማሳካት ነው የምማረው። ታዲያ ይሄን የመሰለ ጀግና እያየ አንበሳ ተማሪ ካልሆንክ ይኸውልህ እዛች ገጠር የሚያደርስ ሰው የለም። እሺ ተጠንቀቅ፣ አርፈ ተማር። በማዕረግ ተመርቄ ነው ማኮራችሁ። እውነት ነው። ይሄ የምጠብቀው ነው። በዚህ ምንም ጥርጥር የለኝም። ጃራይ እማዬን አደራ እየሄዳችሁ ጠይቋት። አደራሽ ምንም ነገር ብትሆን ደውሉ። እንዴ ትላንትና ራሱ ጠይቀናት የለ እንዴ? አትነግረው? ፍሮምሳ በዚህ ስጋት ይገባሃል እንዴ? የእናትህን ጉዳይ ለኔ ተው። አንተ ነፃ ሆነህ ትምህርትን ብቻ ተከታተል። እሺ በል ሰላም ግባ። በእናትህ ሂድ ተማር በደንብ። እንዴ እኮ ነው የምኮራባችሁ። ሰላም ግቡልኝ። ሰላም ግባ። እንወዳለን። እኔም በጣም ነው የምወዳችሁ። እደውልላችኋለሁ። እሺ ቻው። ምንድነው ጃራ ችግር አለ እንዴ? ከቅድም ጀምሮ ታፈጥብኛለህ እንዴ? ካሁን ይስተካከላል እላለሁ፣ አንተ ጭራሽ ብሶብሃል። ምንድነው ያጠፋሁት ነገር አለ? ቦሴ ዛሬ በጣም ተገርሜብሃለሁ። ደግሞ በምን አስገረምኩ? እንደዚህ የምታስብ አይመስለኝም ነበር። ጃራችን ነገር ደጋገምካት። ባለፈው ማሰብ የተሳነው ነው አልክ፣ ዝም አልኩ። ጭራሽ አሁን ደግሞ ደገምከው። አሃ ቅድም አንጮቴ የጋበዝከኝ አስተሳሰቡና ሞራሉ የተሰበረ ነው ልጠግንለት ብለህ እያሸሞርከኝ ነው እንዴ? በወጣትነት ማሸሞር ትንሽ አይከብድም? በአንተ ውስጥ ያየሁት የኦሮሞ ሕዝብ ጀግናውን እንደሚያከብርና መቼም ቢሆን የሞተለትን እንደማይረሳ ነው። ገና ዛሬ ነው ያወቅከው? ቆይ እስከ ዛሬ የት ነበርክ? በእንደዚህ አይነት እኮ እኔ ካንተ ጋር ከዋልኩ ወደ ኋላ ልቀር ነው ማለት ነው። ስለዚህ እኔ ጋሽ ረጋሳ ጋር ልሂድና ቆንጆ ምክር ልመክር። ሰላም ግባ፣ እኔም ሰላም ልግባ። ደህና ዋል። እኔ የምለው አሁን ዱረት ያለችበትን ታውቂያለሽ? አዎ አውቃለሁ። ጎሽ እንግዲያው ታወቅሽ። ይኸውልሽ እንድትጠነቀቅ ንገሪያት። አይ ያለችበት ቦታ እንኳን ጥሩ ነው። እዚህኛ መንደር ውስጥ ይሄን ያህል አስተማማኝ ቦታ አለ? አዎ ከቦታው ሲልቅ አውራት ያለው ሰው ካደጋ እንደሚጠብቃት እርግጠኛ ስለሆንኩ ነው ልቤ እንዲርፍ ያለው። ቆይ የት ነው ያለችው? ከወንድሞት ልጅ ጋር ናት። ከአብዲ ጋር ነች ያለችው። አብዲ? እኔ? አዎ አብዲኛ። አቤት አብዲዬ፣ አቤት አብዲ። እንዴት ናችሁ? ዛሬ ሳትመጣ ራሴ መጣሁ አይደል?
አዎ አሯሯጠኝ ከምትል ራስህ ብትመጣ ይሻላል። ጥሩ አደረክ። ድከም ያለው ደህና ነው። ዛሬ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆንኩ? ጥያቄን ተቀበለችው። የምን ጥያቄ? ማን ነች? አልነገርኩም ነበር ለካ ዱሬቲ። አረ እና ምን አለች? ላግባሽ የሚል ጥያቄ ቀድሜ ጠይቂያት ነበር። አሁን ሳትስማማ አትቀርም። ማ እሷ? መቼም አትስማማ። ማለት በምን አወክ እንደማትስማማ? አይ እኔ እኮ ደስ ይለኛል እኮ ብትስማማ፣ ግን ያው ድንገት ባትስማማስ ብዬ ነው። ለነገሩ እውነትህን ነው። እኔም በፍጹም አላሰብኩትም ነበር። ፊትህ ግን ልክ አይደለም። ደስተኛ አይደለም እንዴ? አረ ደስ ብሎኛል በጣም። እና ምንድን ነው ፊትን የዘፈዘፍኩ? ምንም። እነዚህ ነተሌላ ናቸው። በወጣውና በገባው ቁጥር እየሰደቡኝ። ምን ይሁን ነው የሚሉት? ሂድና ጥራቸው። አረ ቶኒ ሂድና ጥራቸው። ምን ይሁን ነው የምትሉት? ይሄ ልጅ ምን ያድርጋችሁ? ዝም በል። ከአሁን በኋላ ምንም አይነት ትዕዛዝ ቢያዛችሁ እንድትታዘዙት። ምንም አይነት። ግልጽ ነው አይደል? ግልጽ ነው። አዎ ግልጽ ነው። ቀልቤሳ ሳይት ሄደ የተወሰኑ ማዕድናት ይዘልኝ እንድትመጣ እፈልጋለሁ። እሺ። መጣሽ? አዎ አቶ ግሩም እንዴት አደርክ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ካሁን ለውጥ አለው? ምንም አይደል። ግሩም